ቲሙ ላይ ልብስ ለማዘዝ እንዴት ልዘዝ አስረዱኝ የምታውቁ ብላለች ዜድ። ማርዬ ማዘዝሽ ካልቀረ ከቲሙ ላይ ነው መግዛት ያለብኝ ብለሽ ከወሰንሽ ለማዳምሽ ሎኬሽን ትሰጪኛለሽ ወይ? መጀመሪያ አዎ ካለችሽ ነይ አብረን እንምረጥ። ከሷ ጋር ቁጭ ብለሽ መምረጥ። ለምን እንዳልኩሽ ልንገርሽ። ከዚህም በፊት ቪዲዮ ሰርቼበታለሁ እንዴት 160 ብር እንደተበላው። 160 ሪያል ማለት ቀልድ እንዳይመስላችሁ እንዴት እንደተበላው ነግሬያችኋለሁ። እና ቪዲዮውን ገብተሽ ማየት ትችያለሽ ማለት ነው። እኛ የምናዘው ሳይዝ እና የሚመጣው ሳይዝ አንድ አይደለም። እዛ ላይ ሲታይ ቲሙ ላይ እንደ ስክሪን ላይ ሲታይ ትላልቅ ነው የሚያምር ነው። ሲመጣ ግን እንደሱ አይደለም ማሬ። ልክ ስትለብሺው እዚህ ጋር ትርትር እዚህ ጋር ትርትር የሚል አለ። ስለዚህ ከሷ ጋር ቁጭ ብለሽ የምትመርጪ ከሆነ ሎኬሽን የምትሰጥሽ ከሆነ እሷ ስለምታውቀው ብዙ አመት ስለተጠቀመችው በደንብ መርጣት አመጣል። በነገራችን ላይ እነሱም አንዳንዴ ይበላሉ፣ በእውነት ይበላሉ። እና ግን አንቺ ከሷ ጋር የምትመርጪ ከሆነ የሆነ እንትን አለው ለማለት ነው። እንደኔ እንደ አዲ እንዲያው ከቲሙ ላይ ከምትገዢ ያበሻ ልጆች አሉ ከነሱ ላይ መግዛት። ለምን ያገርሽን ልጅ ታሳድጊያለሽ? ሁለተኛ ደግሞ ሱቅ ሂደሽ ግዢ የኔ ውድ። ሱቅ ሂደሽ ስትረች ያደርጋል አያደርግም፣ በኋላ ይጠበኛል ወይ አይጠበኝም፣ ይሄ ለልጄ ይሆናል ወይስ አይሆንም፣ በሳይዟ ነው አይደለም፣ መርጠሽ አይተሽ። እንዲያም ሱቅ ስትሄጂ በጣም አይን አዋጅ ነው የሚሆንብሽ። ይሄም ያምራል፣ ያም ያምራል፣ ያም ሁሉም ያምራል። አንቺ ግን የሚያስፈልግሽን ከመልክሽ ጋር የሚሄደውን። አሁን ቲሙ ላይ የሚመጣው እውነቱን ለመናገር ከሆነ ከከለራችን ጋር አይሄድም። እሱን ያዥልኝ እና ከከለርሽ ጋር የሚሄደውን ካንቺ ላይ የሚያምረውን ለክተሽ ጽድት አድርገሽ፣ እንደዚህ ባይለበስም እንደኛ ሀገሩ እንደዚህ አድርገሽ አንስተሽ እንደዚህ ላይሽ ላይ ለክተሽ ትገዣለሽ ማለት ነው። እንደሱ አድርጊ። አይ ከቲሙ ላይ ነው የምገዛው፣ በቃ ቲሙ ላይ ነው የምፈልገው ካልሽ ደግሞ የሆነ እንትን ነገር ያመጣልሻል። ክብ ነገር ምንድን ነው የሚባለው? ስሙ ጠፋብኝ። እሱን ስትነኪ ከዛ እንደ እድልሽ ነው ጠቅ ስታረጊው ጎ ሚሊዮን ስትነኪ ከዛ ተሽከርክሮ ይቆማል አይደለ? ልክ ስትነኪው ነው የሚቆመው። ሲቆም ከስንት እንደሆነ ያስመርጥሻል ማለት ነው። ወይ 3 በነፃ 1 በብር ነው፣ ወይ 4 በነፃ ወይ 1 በብር ነው። እንደሱ እያደረገ ያስመርጥሻል። እንደዛውም ደግሞ እስከ 4000 እስከ 5000 ብር ይሄዳል ማለት ነው። እስከ 5000 ብር 5000 ብር ከፍለሽ ከቲሙ ልብስ መግዛት ማለት አስቢው። 100000 ለራሱ ሪያል ከፍለሽ ከቲሙ ልብስ መግዛት ማለት ሞት ነው ለኔ፣ በእውነት ነው የምልሽ። ስለዚህ እንደኔ ውዶችዬ፣ እንዲያው የኔ ጓደኞቼ ቲክቶክ ጓደኞቼ አይ ከአረብ ሀገር ነው ይዤ የምገባው የምትሉ ከሆነ ጨርቅ ይዛችሁ ግቡ። የሚሰፋ ጨርቅ አለ፣ ምርጥ ጨርቅ፣ ለሽፎን የሚሆን ለአምባሳደር የሚሆን ለዝም ብሎ ቀሚስ የሚሆን ምርጥ ጨርቅ አለ። ጨርቅ ቤቱ ሰጂኝ በሉና ብትን ጨርቅ ይዛችሁ ግቡ። እሱን ታሰፋላችሁ። አይ ፋሽን ለባሽ ነኝ የምትሉ ከሆነ ደግሞ መብታችሁ ነው ማለት ነው። እና እኔ የተሰማኝን የመከርኩሽ የኔ ውድ። ሌሎች ደግሞ በኮሜንት ይንገሩሽ እሺ።